ቴዲዮ ወንድም የሆነው ሚኪዮ ለልጅ ሚካኤል ማስጠንቀቂያ ሰጥቷል። ስለሱ እንነግራችኋለን። እንደዚሁም በዚህ ሳምንት አዳዲስ አልበሞች ወጥተዋል። ስለ 300,000 ብሩ ኮንሰርትም ሹክ ምንላችሁ ይሆናል። በየሳምንቱ የመዝናኛ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ይሁኑ። ተወዳጁ የሂፕሆፕ ሙዚቃ አቀንቃኝ የሆነው ልጅ ሚካኤል አራተኛ አልበም ለአድማጮች ሊያደርስ መሆኑ ተሰምቷል። ድምፃዊው ከዚህ በፊት ዛሬ ይሁን ነገ፣ አትገባም አሉኝ፣ እንደዚሁም አዲስ አራዳ የተሰኙ 3 አልበሞችን ለአድማጮች ያደረሰ ሲሆን አሁን ደግሞ ለአራተኛው አልበሙ ጊዜው አሁን ነው ሲል በማህበራዊ ሚዲያ ገጹ ላይ አሳውቋል። ልጅ ማይክ ከዚህ በፊት በሰይፉ ሾው ላይ እንደተናገረው 3 ስርዓት ያለው አልበም ለአድማጮች አድርሻለሁ፣ አራተኛው ግን ወጣ ያለ ሊሆን እንደሚችል የተናገረ ሲሆን በአልበሙ ውስጥም በሂፕሆፕ ውስጥ ያለውን ፉክክር መልስ እንደሚሰጥም ይጠበቃል። ከዚህ ጋር ተያይዞ የቴዲዮ ወንድም የሆነው ሚኪዮ በቲክቶክ ገጹ ላይ ለልጅ ሚካኤል የሚመስል መልእክት አስተላልፏል። በመልእክቱም ያዝበሉት ጊዜው የኛ ነው ሲልም ተናግሯል። እናንተስ የሂፕሆፕ ንጉስ ማን ነው ብላችሁ ታስባላችሁ? እንደዚሁም ልጅ ሚካኤልስ በአልበሙ ለማን መልስ ይሰጣል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩን። የ300,000 ብር ኮንሰርት በቤኑና ቪሌጅ የቤኑና ቪሌጅ የፊታችን የካቲት 14 እና 15 የሚካሄደው የቫላንታይን ዝግጅት አነጋጋሪነቱን ቀጥሏል። ዝግጅቱ ለ150 ጥንዶች ብቻ የተገደበ ቢሆንም የተቀመጡት የዋጋ ተመኖች ግን ብዙዎችን አስገርመዋል። የሃርመኒ ላቭ 3 ጥቅል በ300,000 ብር እንዲሁም የኤክስክሉሲቭ ላቭ ጥቅል በ200,000 ብር ለገበያ ቀርበዋል። ዝቅተኛው የላቭ ኔስት ጥቅል ደግሞ 80,000 ብር ተመን ወጥቶለታል። ለዚህ ከፍተኛ ክፍያ እንደ ምክንያት ያቀረቡት ደግሞ ድምፃዊ ዳዊት ጽጌ የሚያቀርበው የምሽት ኮንሰርት የ2 ቀን ቆይታ ፕሮግራምና በእጣ የሚሰጠው የዳይመንድ ቀለበት እንደሆነም ሹክ ልንላችሁ እንወዳለን። ዝግጅቱ ጥቂት ቦታዎች ብቻ እንደቀሩት የተገለጸ ሲሆን የዘንድሮ የፍቅር በዓል በቅንጦት ለማሳለፍ የሚፈልጉ ወገኖችም ትኬቱን ለመግዛት ፉክክር ላይ መሆናቸውንም ተሰምቷል። የቤኑና ቪሌጅ የሙዚቃ ዝግጅት የዘንድሮን የፍቅር በዓል በታሪክ ከፍተኛ የትኬት ዋጋ የተመዘገበበት ሊያደርገው እንደሚችልም ሹክ ልንላችሁ እንወዳለን። የድምፃዊ በፍቃዱ ያደቴ ወይም በፊያድ የናፍቆት የተሰኘ የመጀመሪያ የሙዚቃ አልበሙ ለአድማጮች ቀርቧል። ድምፃዊው በራሱ የዩቲዩብ ቻናል እና በተለያዩ ዓለም አቀፍ የሙዚቃ መተግበሪያዎች በኩል አልበሙንም ለአድማጮች አሰራጭቷል። በአልበሙ ላይም በግጥምና ዜማ ጎሳዬ ተስፋዬ፣ እሱ ባለው ይታየው፣ የሺ ናትናኤል ግርማቸው እንደዚሁም ኤርሚያስ በዛብህ ወይም ፓፓ እና ሌሎችም እንደተሳተፉበት ተነግሯል። በቅንብሩ ደግሞ ሚካኤል ኃይሉ ወይም ሚኪጃኖ፣ ስሞል ኤግዝ፣ ክብረአብ ጣሳው እንዲሁም በማስተሪንጉ ደግሞ ኪሩቤል ተስፋዬ እና ይትባረክ ክፍሌ እንደሰሩትም ተነግሯል። ከዚሁ ጋር በተያያዘም ድምፃዊ አዲስ ጉርሜሳ ስጦታ የተሰኘ አዲስ የሙዚቃ አልበም ለህዝብ አቅርቧል። በአንጋፋው ድምፃዊ ማህሙድ አህመድ የከቨር ስራዎቹ በብዙዎች ዘንድ ተወዳጅነትን ያተረፈው ድምፃዊ አዲስ ጉርሜሳ ስጦታ የተሰኘ የራሱን የመጀመሪያ የሙዚቃ አልበም ለአድማጮችም አቅርቧል። አዲሱ አልበምም 12 የሙዚቃ ስራዎችን በውስጡ ያካተተ ሲሆን በአልበሙ ዝግጅት ላይም የሀገራችን ስመጥር የሆኑ የዜማና የግጥም ደራሲያን እንደዚሁም የሙዚቃ አቀናባሪዎች በስፋት እንደተሳተፉበትም ተነግሯል። አልበሙን በናሆም ሪከርድስ አማካኝነት ለገበያና ለአድማጮችም እንዳቀረበ ድምፃዊ አዲስ ጉርሜሳ አሳውቋል። ባለፈው ቅዳሜ ጥር 16 ቀን በጊዮን ሆቴል በተዘጋጀው የሙዚቃ ዝግጅት ላይ እንዲቀርብ ይጠበቅ የነበረው በቅጽል ስሙ ሳምቮድ በመባል የሚታወቀው ድምፃዊ ሳሚ ካሳ ዝግጅቱ ውጪ መሆኑን ተሰምቷል። ሜራ ኢቨንትስ ባዘጋጀው በዚህ የሙዚቃ ዝግጅት ላይ ድምፃዊ ሚካኤል በላይነህና ዳዊት ጽጌን ጨምሮ ሳሚ ካሳ እንደ ሰርፕራይዝ ልዩ እንግዳ ተጋብዞ የነበረ ቢሆንም በመጨረሻው ሰዓት ከዝግጅቱ እንደተዘረዘም ይፋ ተደርጓል። ሳሚ ካሳ በመጀመሪያ ፕሮግራም አዘጋጆቹ ጋር በተስማማው ክፍያ መሰረት እንዲከፈለው የጠየቀ ቢሆንም አዘጋጆቹ በበኩላቸው ከስፖንሰሩ የተገኘው ገቢና የቲኬት ሽያጭ ከታሰበው በታች ስለሆነ ክፍያ
ይቀነስልን የሚል ጥያቄ እንዳቀረበ ተጠቁሟል። ድምፃዊው ይህንን ቅናሽ ለመቀበል ፈቃደኛ ባለመሆኑ ምክንያት ስምምነቱን ፈርሶ ከዝግጅቱ ውጪ እንዲሆን መወሰኑ ተነግሯል። ድምፃዊ ሳሚ ካሳ ሳንፎርድ በሙዚቃው ዘርፍ ውስጥ በተለይ በዲያስፖራ ማህበረሰብ ዘንድ ታዋቂነትን ያተረፈ ቢሆንም የመድረክ አፈጻጸሙና የክፍያ ጥያቄው በአሜሪካ በሚገኘው አንዳንድ ፕሮሞተሮች ዘንድ ቅሬታ ሲያስነሳ መቆየቱንም ተዘግቧል። ፕሮሞተሮቹ እንደሚገልጹት ድምፃዊው ለመድረክ የሚያበቁ በቂ የራሱ ስራዎች ውስንነት አለባቸው። ብዙውን ጊዜ በመድረክ ላይ በሲዲ በመታገዝ እስከ 25 ደቂቃዎች ብቻ ተጫውቶ ከፍተኛ ክፍያ መጠየቁ ለቢዝነስ አዋጭ እንዳይሆን እንዳደረገው ይናገራል። ድምፃዊ ራሱን ከማሻሻልና አዳዲስ ስራዎችን ከመለማመድ ይልቅ በጊዜያዊ ተቀባይነት ላይ የተመረኮዘ አካሄድ በመከተል በዘላቂነት በዘርፉ ውስጥ የመስራት እድሉን እያጠበበ እንደሆነ ትችታቸውን ሰንዝረዋል። ለሳምንት የነበሩን የመዝናኛ ዜናዎች እነዚህን ይመስሉ ነበር። አዳዲስ የመዝናኛ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።